እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ከዓለም ዙሪያም የደረሱንን ዋና ዋና ጉዳዮች የምናቀርብበት ክፍለ ጊዜ ላይ ደርሰናል። የመካከለኛው ምስራቅ ወታደራዊ ውጥረት ዛሬም ቀዳሚ የዓለም አጀንዳ ሆኖ ሲውል ትራምፕ ኢራን በአስቸኳይ ወደ ንግግር እንድትመጣም አለዚያ ከስካሁኑ የከፋ ጥቃት እንደሚፈጸም አስጠንቅቀዋል። የተባበሩት መንግስታትን ጨምሮ የተለያዩ ሀገራት ስጋታቸውን አሁንም እየገለጹ ሲሆን የፈረንሳይ ምላሽ አውሮፓን አስገርሟል። በዝርዝር እናቀርበዋለን። የሩሲያ መሪዎች ዛሬ ያልጠበቁት ትልቅ እንግዳም መቀበላቸው የዓለም መገናኛ ብዙሃንን ሳይቀር አስገርመዋል። ጉዳዩ ከጉብኝት ያለፈ ታሪክ ይዟል። ወደ ኋላ እንመለስበታለን። በሚኒሶታ ግዛት የተነሳው ውዝግብ ተጠናክሮ ሲቀጥል የኮንግረስ አባሏን በመርዝ አይናቸውን ለማጥፋት የተደረገው ሙከራም ሰፊ መነጋገሪያ ሆኗል። ሌሎች ዘገቦችንም አካተናል። አብራችሁን እንድትቆዩ ጋብዛለሁ። ኢራን የኒውክሌር ፕሮግራሟን በተመለከተም ከአሜሪካ ጋር በአስቸኳይ ከስምምነት እንድትደርስ ፕሬዝዳንት ዶናልድ ትራምፕ አስጠነቀቁም። ትራምፕ ዛሬ ባሰራጩት መልእክት ቴሄራን አወዛጋቢ የኒውክሌር ፕሮግራሟን ለማስፈተሽና ከዚህ ቀደም ውዝግብ ባስነሱ ጉዳዮች ላይ ከስምምነት ካልደረሰች የኃይል እርምጃ እንደሚወሰድ አስጠንቅቀዋል። ከደጃፏ የደረሰው ግዙፉ የጦር መርከብ ልክ በቬንዙዌላ የተወጣውን ተልዕኮ በእጥፍ ፍጥነትና ብቃት ለመፈጸም ዝግጁ ነው ብለዋል። እንዳለፈው ጊዜ በቀላሉ የምንላቀቅ ሳይሆን ያሁኑ የከፋና ሰፊ ውድመት ያስከትላል ሲሉ ገልጸዋል። እናም የኢራን መሪዎች ወደ ጠረጴዛ ንግግር በቶሎ ቢመጡ ይሻላቸዋል በማለት አክለዋል። የኢራን ፕሬዝዳንት ማሱድ ፒዜክሺያን በበኩላቸው በኢራን ላይ የሚፈጸም ጥቃት በቀጠናው ጭምር አለመረጋጋት ከመፍጠር ውጪ ምንም ውጤት አያመጣም ብለዋል። በመንግስታቱ ድርጅት የኢራን ልዑክ ደግሞ ቴሄራን ከአሜሪካ ጋር ለመነጋገር ዝግጁ መሆኗን አስታውቋል። ቴሄራን በጋራ ጥቅምና መከባበር ላይ የተመሰረተ ንግግር ከዋሽንግተን ጋር ለማካሄድ ፈቃደኛ ናት ብሏል። ማምሻውን ባሰራጨው ጽሑፍ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዝ በሌላ በኩል በባሕረ ሰላጤው እየተካሄደ ያለው ወታደራዊ እንቅስቃሴ ክፉኛ እንዳሳሰባቸው በመግለጽ ሁሉም ተፋላሚ ወገኖች ከኃይል እርምጃ እንዲቆጠቡና ወደ ንግግር እንዲመጡ ጠይቀዋል። ከኢራን አንጻር የሚነሱ ስጋቶችም በንግግርና በዲፕሎማሲ ሊፈታ ይችላል የሚል እምነት እንዳላቸው ጉቴሬዝ አክለዋል። በኢራን ከገንዘብ መዳከምና ከኑሮ ውድነት ጋር ተያይዞ የተካሄደው ህዝባዊ ተቃውሞ ሰልፍ በኃይል እንዲቆም ከተደረገ በኋላም የሀገሪቱ የገንዘብ አቅም የበለጠ እየተዳከመናም የኑሮ ውድነት እየጨመረ መሆኑ ይነገራል። አልጀዚራም የዋና ከተማ ቴሄራን ነዋሪዎችን አነጋግሮ ባወጣው ዘገባም ንግድ ሲቀዘቅዝ የዕቃዎች ዋጋ በጣም እያሻቀበ መሆኑን አመልክቷል። የሥጋ ዋጋ ለምሳሌ አምና በዚህ ሰዓት ከነበረው 6 እጥፍ ጨምሯል። የአብዛኛው ሕዝብ ገቢ እጅግ አስደንጋጭ እየሆነ ያለውን የኑሮ ውድነት መቋቋም አልቻለም ብለዋል ለአልጀዚራም ቃላቸውን የሰጡ የቴሄራን ነዋሪዎች። በሱፐርማርኬቶች ከ5 እና 6 ወራት በፊት በ500 ሺህ የሀገሩ ገንዘብ የሚገዛ ተመሳሳይ ዕቃ በአሁኑ ወቅት 2 ሚሊዮን መድረሱን አነጻጽሯል። ከኒውክሌር ውዝግብ ጋር በተገናኘ ማዕቀብና በሀገር ውስጥ ተንሰራፍቷል በተባለ ከፍተኛ ሙስናና ደካማ አስተዳደር ሳቢያም የኢራን ዋነኛ መገበያ ገንዘብ ሪያል ካለፉት ጥቂት ዓመታት ወዲህ ትልቅ መዳከም እንደገጠመው ይነገራል። ለምሳሌ
እንደ ፈረንጆቹ አቆጣጠር በ2016 1 ዶላር 34000 ሪያል ሲመነዘር ከ5 ዓመት በኋላም በ2021 270,000 ደረሰ። በዓመቱ 1 ዶላር 430,000 ሪያል፣ በ2023 750,000። የሰሞኑ ሰልፍ ከመካሄዱ አስቀድሞ አንድ የአሜሪካ ዶላር በ1.5 ሚሊዮን ሪያል ሲመነዘር ቆይቷል። አሁን 1.7 ሚሊዮን ሪያል መድረሱን ዘገባው ጠቅሷል። በዚህ የገንዘብ መዳከም ውስጥ የዜጎች የኑሮ ቀውስ ምን ያህል እየከፋ መቀጠሉን አልጀዚራም ከነዋሪዎቹ ሰምቷል። ይህ በእንዲህ እንዳለ የአውሮፓ ህብረት የኢራኑን ብሔራዊ ዘብ በአሸባሪነት ለመፈረጅ የጀመረውን እንቅስቃሴ ፈረንሳይ መቃወሟ ተሰምቷል። የኢራኑን ከፍተኛ ዘብ በአሁኑ ወቅት በአሸባሪዎች መዝገብ ማስፈር ብዙም አስፈላጊ ነው ብላም እንደማታምን የሀገሪቱ ውጭ ጉዳይ መስሪያ ቤት ገልጧል። ፈረንሳይ በዋናነት ባለፈው ዓመት ከቴሄራን እስር ቤት ተፈተው የፈረንሳይ ኤምባሲ የተጠለሉ 2 ዜጎቿ እንዳይጎዱ በማሰብ ነው ከዚህ ውሳኔ የደረሰችው ተብሏል። በዛሬው ዕለት ትኩረት ስበው ከዋሉ ዓለም አቀፍ ጉዳዮች የሩሲያና የሶሪያ መሪዎች በሞስኮ ተገናኝተው የተነጋገሩበት አንዱ ነው። ዜናውን ልዩ ያደረገው የሶሪያ ፕሬዝዳንት አህመድ አልሻራህ የተጓዙት ከስልጣን ያስወገዷቸው የቀድሞ መሪ ባሽር አልአሳድን በር ከፍተው የተቀበሏቸውና የደበቋቸው ቭላዲሚር ፑቲን ዘንድ መሆኑ ነው። ሰውየውም ብልህ ናቸውና የልባቸውን በልባቸው ይዘው ሶሪያን እንዳልነበረች አድርገው አድቀዋታል የሚባሉትን አልአሳድን የሸሸጉ መሪን ለሶሪያ አንድነት ድጋፍ ሰጥተዋል በሚል አመስግነዋል። በቀጠናው መረጋጋት እንዲሰፍን ሩሲያም ላበረከተችው ታሪካዊ ላሉት አስተዋጽኦ አሁንም ደግመው አወድሰዋል። ፑቲን በበኩላቸው የሶሪያ ፕሬዝዳንት አልሻራም ሀገራቸውን ለማረጋጋትና ሕልውናዋ እንዲመለስ ለማድረግ ልዩ ትኩረት ሰጥተው በመስራታቸው አድናቆታቸውን ገልጸዋል። ሁለቱ መሪዎች ከ10 ዓመታት በላይ በዘለቀው የሶሪያ የእርስ በርስ ጦርነት በተቃራኒ ጎራዎች ተሰልፈው የቆዩ ሲሆን ሩሲያም ከስልጣን የተወገዱት የባሽር አልአሳድ አገዛዝ ጎን እንደመቆሟ በወደፊቷ ሶሪያም እዚያ ያለው የሞስኮ ወታደራዊ እንቅስቃሴ ዕጣ ፈንታም አሳሳቢ እንደሆነም ይገኛል ነው የሚባለው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሶሪያም የሩሲያ ወታደሮች ጉዳይ ሁለቱ መሪዎች በዛሬው የሞስኮ ንግግራቸው ተነስቶ እንደነበር ገልጸዋል። የሩሲያም የአየርና የባህር ኃይል ጣቢያም በባህር ዳርቻ የሶሪያ ግዛት እንደሚገኝ ተመልክቷል። በኩርዶች ይዞታ በሆነው የሰሜን ምስራቅ ሶሪያም የነበራትን ኃይል ሞስኮ ማስወጣቷን ባለፈው ሳምንት ይፋ አድርጋለች። በእርግጥም ሶሪያም ታሪካዊ የሚባል ግንኙነት ካላቸው የሩሲያ የቅርብ ወዳጆች አንዷ ስትሆን ትስስራቸው ከቀዝቃዛው ጦርነት ይነሳል። የአሁኗ ሩሲያም የቀድሞዋ ሶቪየት ኅብረት በቅርቡ ከስልጣን የተወገዱት የባሽር አልአሳድ አባት የሚመሩት የባቲስት አገዛዝ በሶሪያ ስልጣን ላይ ያለ ወሳኝ ወታደራዊና ሌሎች ድጋፎች በሰጠችበት ጊዜ ልጅየው ባሽር አልአሳድ ከዓመት በፊት በአሁኑ ፕሬዝዳንት አልሻራ በሚመራው አማጺ ቡድን ተገፍትረው ስልጣን ሲለቁ ጸረ ሩሲያ መንግስት ይመጣል በሚል የሞስኮ ባለስልጣናት ስጋት ገብቷቸው እንደነበር ይነገራል። አልሻራ ስልጣን እንደያዙ በዚያ ያሉ ሩሲያኖችን ጠራርገው ከሶሪያም ያስወጣሉ ብለው በፍርሃት ሲጠብቁ ጭራሽ ያልጠበቁት ሆነ ብለዋል የአልጀዚራው ተንታኝ ሳሙኤል ራማኒ። ብልህና በሳል እንደሆኑ የሚነገርላቸው የ43 ዓመቱ አህመድ አልሻራ ሩሲያን ከማስወጣት ይልቅ ግንኙነታቸውን በማደስና በደስታ በመቀበል ሆደ ሰፊ መሆናቸውን አሳይተዋል። ከአልአሳድ በኋላም በቅርቡ ደግሞ ሌላ ዋነኛ አጋራቸውን የቬንዙዌላ መሪ ኒኮላስ ማዱሮን ያጡት ፑቲንም ቢሆኑ በሶሪያ ያላቸውን እንቅስቃሴ ጠብቀው መጓዝ ይፈልጋሉ። በሚኒሶታ የአሜሪካ ፌዴራል ወታደሮች ተልዕኮ አጣብቂኝ ውስጥ በገባበት በአሁኑ ጊዜ በኮንግረስ አባሏም የሶማሊያ ተወላጅ ኢላን ኦማር ላይ የመርዝ ጥቃት ሙከራ መደረጉ ትልቅ መነጋገሪያ ሆኗል። የኮንግረስ አባሏም በሚኒያፖሊስ እንግዶች በጋበዙበት መድረክ አንቶኒ ጄምስ የተባለ የ55 ዓመት ግለሰብ ድንገት በመርፌ ስሪንጅ ምንነቱ ያልታወቀ ፈሳሽ እንደረጨባቸው ተነግሯል። ፈሳሹ የኬሚካል አይነት ጠረን እንዳለው የተነገረ ሲሆን ግለሰቡም በፖሊስ ተይዞ ታስሯል።
የኮንግረስ አባል ኢልሃን ኦማር ጉዳት እንዳልደረሰባቸውና ለጉልበተኞች እጅ እንደማይሰጡ የሚገልጽ መልእክት አሰራጭተዋል። ኦማር በሚኒሶታ ተፈጽሟል ከተባለ በርካታ ቢሊዮኖች ዶላር ሙስና ጋር በተገናኘ ስማቸው እየተነሳ ሲሆን ፕሬዝዳንት ትራምፕም የኮንግረስ አባሏም ሆኑ ሌሎች ሶማሊያውያን ከሀገር ሊባረሩ ይገባል በማለት በተደጋጋሚ ሲናገሩ ተደምጠዋል። ሴትየዋም በ3 ዓመት ጊዜ ውስጥ ከተወሰኑ ሺህ ዶላሮች እስከ 80 ሚሊዮን ዶላር በባንክ አካውንታቸው መመዝገቡን በመጥቀስ የተለያዩ የአሜሪካ መገናኛ ብዙሃን እንዴት በአጭር ጊዜ ይህን ያህል ከፍተኛ መጠን ያለው ገንዘብ ባንካቸው ሊገባ ቻለ በማለት ምርመራ እንዲደረግ ሲዘግቡ ቆይተዋል። በሚኒሶታም በተከታታይ 2 አሜሪካውያን በፌዴራል ወታደሮች መገደላቸው በሕዝብ ዘንድ ከፍተኛ ተቃውሞ መቀስቀሱ ሲታወቅ አሁን ትራምፕ የወታደሮቹን ቁጥር ለመቀነስ ቃል ገብተዋል። የደህንነት ሚኒስትሯም ስልጣን እንዲለቁ ግፊት መጠናከሩ ይነገራል። እንኳን አደረሳችሁ። አፓርትመንት በኮንዶሚኒየም ዋጋ ሊያውም በመሃል ፒያሳ አራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ብር ሙሉ ክፍያ፣ ባለ 2 መኝታ በ5.8 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ በ8.4 ሚሊዮን ብር ሙሉ ክፍያ ይዘንሎ ቀርበናል። ልብ ይበሉ፣ ይህ ዋጋ የወጣው 100% ለሚከፍሉ ደንበኞቻችን 30% ዲስካውንት ለተደረጉ ብቻ ነው። 10% ከፍለው የቀረውን በግንባታ ሂደት መሰረት መክፈል ለሚፈልጉ ደንበኞቻችን ደግሞ ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ይዘን ቀርበናል። ይህ ዕድል የወጣው ለጥቂት ቤቶች ብቻ ስለሆነ ፈጥነው እታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ